ቁጭ ብለን ፕሪፕላን ትሪፑን መስራት መቻል አለበት። አንድ ትራክ ድራይቨር ጭነቱን ጭኖ ከጨረሰ በኋላ ሁሉን ነገር አመሰካክሮ ትክክለኛ ወረቀቱ ከያዘ በኋላ ሎዶቹ ሴኪዩር መሆኑን የሚያረጋግጥ ፎቶ ቢያነሳ እመክራለሁ። ፐርሰናሊ የኔ ነው። ምክንያቱም አንዳንድ ጊዜ ኤቪደንስ ከሌለ ብሮከሮች በጣም በኢዚ የድራይቨሩ ፎልት ነው በማለት ላይከፍሉ ስለሚችሉ ማለት ያንን ካደረገ ጥሩ ነው። ሁለተኛ ደረጃ ለዲስፓቸሩ ጭኛለው ብሎ ማሳወቅ ያስፈልገዋል። በራሱ ካምፓኒ የሚሰራ ከሆነ ደግሞ ለብሮከሩ ጭኛለው ብሎ ወይ ኢሜል ወይም ቴክስት እነሱ ኮሚኒኬት በሚያደርጉበት መንገድ ያንን ማድረግ መቻል አለበት። ከዛ በኋላ ቁጭ ብሎ ፕሪፕላን ትሪፑን መስራት መቻል አለበት። እኔ ማደርገው ኖርማሊ ጉግል ማፔን አወጣና በጉግል ማፕ መንገድ መርጣለሁ። ግን በጉግል ማፕ ጠቀማለሁ ማለት አይደለም። በጉግል ማፕ መንገዴን ከመረጥኩ በኋላ ትክክለኛውን አድራሻ የትራክ ጂፒኤስ ላይ አስገባለሁ። ከከተማ እስከወጣ ድረስ ያለውን ነገር መንገዱን እየተመራሩ እርስ በራሳቸው ወደምፈልገው መንገድ ይወስዱኛል ማለት ነው። ከዛ ሳልቸገር እሄዳለሁ ማለት ነው። በመንገዳችሁ ያጋጠማችሁን ነገር በሙሉ የመካኒክ ኢሹ ካጋጠማችሁ፣ ሄቪ ሬን፣ ፎግ፣ ሄቪ ስኖ ካጋጠማችሁ ያንን ነገር ለዲስፓቸራችሁ ወይም ለብሮከራችሁ መናገር ወዲያውኑ አለባችሁ ማለት ነው። ትልቁ ችግር ባልነገርናቸው ቁጥር መጨረሻ ላይ ስንነግራቸው ለምን አልነገራችሁኝም ብለው የጫነውን ጭነት ላይከፍሉን ይችላሉ። ሰጣ ገባ ውስጥ ስለምንገባ ያንን ታረጋላችሁ። አንድ ቲፕ ያለኝ ለእናንተ ምንድነው፣ መተኛት ከፈለጋችሁ ቦዘር መደረግ ማትፈልጉ ከሆነ ለዲስፓቸራችሁ ደውላችሁ ልተኛ ነው ኢሜል አድርጉላቸው ማለት ትችላላችሁ። ወይም ራሳችሁ ሎዱን ከያዛችሁት ገብታችሁ ብሮከር ጋር አጭር ኢሜል ወይም ደግሞ አጭር ቴክስት ሎኬሽን አፕዴት መስጠት አትርሱ። ሰላም ሆናችሁ እንድትሄዱ ማለት ነው። ይመቻችሁ። መልካም መንገድ።